ቢጀምርም ራሱ አይነግረኝም። ምናልባት እሱን እያደረገ ያለው እንዳላዝም ብሎ ይሆናል። ግን እኔ የምልሽ እሱ ፍቺ ይፈልጋል አይደል? ታዲያ ላንቺ ምንም ስሜት ከሌለው ሰው ጋር እንዴት ነው ለመኖር የምትፈልጊው ቱርካን? እንዴት እንደዚህ ያለው ነገር ትቀበያለሽ? ይሄ መቀበል ሳይሆን ተስፋ ማድረግ ነው። ምክንያቱም ከዛ ውጪ እኔ ሌላ ነገር የለኝም። ቱርካን ውዴ፣ በጣም ይቅርታ አድርጊልኝ፣ ግን የምትናገሪው ነገር ትርጉም አይሰጥም። እኔ እንዳንቺ አይደለሁም ሚኔ። በእኔ ቤተሰብ ውስጥ ምንም ተፈጠረ ምንም ትዳር ማብቃት የለበትም። በስተመጨረሻ ችግር ሁሉ ይፈታል። መጀመሪያው ላይ እኔን ተስፋ አልቆርጥም። ይሄ ምርጡ ብቸኝነትሽ ነው ወይዘሮ ሩቻን። ይሄ አንቺ ነሽ። ሁሉም ነገር መስመር ይዟል። ግን እንዴት ነው ሁሉም ነገር ካንቺ የራቀው? ሁሉም ነገር ካንቺ የራቀ ነው። ሌላ ነገር ትፈልጊያለሽ ወይዘሮ ሩቻን? አይ ይሄኛውንም አነሳሽው። ልጄ እቺ ሚኔ የምትባል ሴት የቱንም ያህል ህይወት ውስጥ ባልፈልጋትም ግን አንተን ሳይ በሷ ላይ ተስፋ የምትቆርጥ አይመስለኝም። ሚኔን አፈቅራታለሁ አባዬ፣ እና ልጅ ሊኖረን ነው። እሱን ደግሞ ነግሬሃለሁ። አውቃለሁ፣ ግን ደግሞ ከሚኔ ጋር ሰላማዊና ቀላል ህይወት ለመመስረት እንደማትችል ታውቃለህ አይደለም? አውቃለሁ። ለዛም ነው ልጃችን እንደተወለደ ከዚህ የምንሄደው። ወደ እንግሊዝ እንሄዳለን። ልጄ ሶመር፣ ለአንተ እኮ ነው ፋብሪካውን የከፈትኩት። በጣም ብዙ እኮ ሰርቼበታለሁ። አንተም ለፍተህበታል አይደለም? ላለን ሁሉ መሰረት ዋና ምንጩ አንተ ነህ። እሺ ቆይ ሰራተኞቹስ በአንተ ይተማመናሉ፣ ያምኑሃል። ለዛም ነው እዛ እየሰሩ ያሉትም። እኔም እንደዛው። ቆይ ያሰብከው ሁላችንንም ጥለህን ለመሄድ ነው? በሚያሳዝን ሁኔታ አባዬ፣ አዎ። ማለቴ ከሚኔ ጋር እርግጠኛ እስክንሆን ከዚህ አካባቢ መሄድ አለብን። ሳልታገልና ሳልጥር ዝም ብዬ ይህንን ትዳር አፍርሼ ቤተሰቦቼ ፊት መቆም አልችልም። በቤተሰቦችሽ ምክንያት ትልቅ ስህተት እየሰራሽ ነው ቱርካን። አቶ ሶመር ውጭ አገር የተማረ ሰው ነው። የተማረና ስርዓት ያለው ሰው ነው። ግን አንቺ ከዚህ ከተማ ወጥተሽ እንኳን አታውቂም። አንድ ቀን ያፈቅረኛል ብለሽ አምነሽ መታገሉ ልፋት ነው። ሳልታገል ስትይ እንደዛ ማለትሽ ከሆነ ማለቴ ነው። ብዙ ቦታዎችን ማየት፣ በትምህርት ራስን ማሳደግ፣ ሌላ ሀገር መኖር፣ ሌላ ከተማ ማየት፣ እነዚህ በድንበሮች የተከለሉ ናቸው። ግን ለማፍቀርና ለመፈቀር እንደዛ አይሰራም። ፍቅር ምንም ገደብ የለውም። ለዛ ነው ተስፋ ያለኝ። እና ምን ልታደርጊ ነው? በመሃላችሁ ሰፊ ልዩነት ካለው ሰው ጋር በፍቅር እንደተያዝሽና እንዲያፈቅርሽ ለማድረግ ልትታገይ ነው ወይስ በዚህ መንገድ ነው የምትይሹ? ውይ ተይ እንጂ ቱርካን፣ አንቺ የምትዩ ነገር የፍቅር ተረት ነው። ወደ እውነታው ተመለሽ። አንቺ አልፈታም ስላልሽ አቶ ሶመር እሺ ብሎ የሚቀመጥ ይመስልሻል? ስታስቢው አያደርገውም። ይህን ስልሽ በጣም እንደሚከብድሽ አውቃለሁ፣ ግን አይምሮን የሚያዝናናባት ሌላ ሴት ይደርብብሻል። አይ ሶመር እንደዛ ያለ ነገር አያደርግም፣ አውቃለሁ። እንዴት ነው የምታውቂው? ገና በቅጡ መቻወቅሽውና ነው። ምናልባት ሌላ ሴት አግኝቶ ይሆናል። መቼስ እሱ ሊነግርሽ አይችልም አይደል? ስማ ሶመር፣ በዚህ ጉዳይ ላይ የራሴን አመለካከት ለመናገር እድሉ ቢኖረኝ ለአንተ በዚህ ሰዓት ትክክለኛዋ ሴት ማን እንደሆነች ብትጠየቅ ቱርካን እንደሆነች እናገራለሁ።
በጣም ንጹሕ ልጅ ናት። ልክ እንደ ቤተሰቦቿ ጨዋ ነች። እና ይሄ አሳፋሪ ይሆናል። ከሁሉም በላይ ለቱርካን ነው የማዝነው። እማዬ እዚህ ትዳር ውስጥ እንድገባ ስታስገድደኝ እዛኔ ከጎኔ ብትሆን ጥሩ ነበር አባዬ። አዎ ልክ ነህ። ግን ደግሞ ይሄ ትዳር ልክ እንደ እናትህ ለአንተ ጥሩ ይሆናል ብዬ አስቤ ነው። አልተሳሳትኩም። ለማንኛውም ቱርካንን ከዚህ በላይ ማንገላታቱ አያስፈልግም። በቶሎ ፍቺ ይፈጸም። እሱን ለማድረግ እየሞከርኩኝ ነበር፣ ግን አልተቀበለችኝም። መፋታት አልፈልግም ብላለች። ቆይ አልተቀበለችም ማለት ነው? አንተስ የፍቺውን ወረቀት አስገብተሃል? በዛን ጊዜ ላይ በጣም ተናድጄ ስለነበር ለጠበቃው ልነግረው አልቻልኩም ነበር፣ ግን እንዲከፍተው አደርጋለሁ። ችግር የለውም። በዚህም አለ በዛ መፈታታችሁ የማይቀር ነው። በዚህ አይነት ሁኔታ መቀጠል አይችልም። ለቱርካንም ያን ያህል ተስፋ አልሰጣትም። ይህ በጣም ከባድ ነገር ነው ሶመር። በዚህ ነገር ጊዜ ማጥፋት የለብህም። አለበለዚያ ምን እንደሚፈጠር ታውቃለህ? ያቺ በጣም የምትወድህን ሴት ሳትፈልግ በገዛ እጅ በሚገርም ሁኔታ ሴጣን ታደርጋታል። ስለ እናቴ እያወራህ ነው ልበል? ዓመታት አልፈዋል እና ለሰዎች ቤተሰብ ብለህ ስትናገር ትልልቅ ፍቅር አልባ ነገር እንደገነባ ትገነዘባለህ። ቤት ውስጥ ደግሞ በፍጹም ደስተኛ ልትሆን አትችልም። ውጪም ቢሆን እንደዛው። ውጪ ስትል ምን ትዝ አለኝ መሰለህ? እናቴ አንተን በእነዛ ጊዜያት ላይ አይኗ እንቅልፍ እየራበው እስከ ሌሊት ድረስ ቁጭ ብላ የምጠብቀህን ጊዜያቶች አስታወስኩኝ። አይደል እንዴ? ተሳስተ ነው በለኝ። እኔ የሶመር ሕይወት ውስጥ ሴት ያለች አይመስለኝም። ምክንያቱም በጣም ብዙ ጊዜ ሌላ ሴት ካለች ብዬ ብጠይቀውም የለችም ብሎኛል። የዛን ሰዓት ላይ ላይኖር ይችላል፣ ግን ሌላ ቀን አይመጣም ማለት አይደለም። ሁል ጊዜም እንደዚህ አይነት ነገር ይፈጠራል።